ሰላም ለእናንተ ይሁን ቤተሰቦች፣ እንዴት ናችሁ? እኔ ሰላም ነኝ። ዛሬ ደግሞ አንድ አዲስ ነገር ይዤላችሁ መጥቻለሁ። ይህን አዲስ ነገር አብረን የምናየው ይሆናል። ተከታተሉን። መጨረሻ ላይ ካደመጣችሁት በኋላ ካያችሁትም በኋላ አስተያየት ትሰጣላችሁ። መልካም ጊዜ። የእንስሳት ዓለም ለአንዳንድ እንስሳት ጥሩ ተዋጊ መሆን በሕይወት ለመቆየት ብቸኛው መንገድ ነው። በዱር ውስጥ እንስሳት ምግብ ለማግኘት ራሳቸውን ለመከላከልና የቡድን መሪ ለመሆን ይዋጋሉ። በውጊያ ለማሸነፍ አንድ እንስሳ ጠንካራና ፈጣን መሆን አለበት። ጠንካራ እንስሳት ሌሎች እንስሳትን ለመጉዳትና ለመግደል በጡጫ መማታትና በእርግጫ መማታት ይችላሉ። ፈጣን እንስሳት ደግሞ በፍጥነት አጥቅተው ለማምለጥ ይችላሉ። እያንዳንዱ እንስሳት ለመዋጋት የሚረዱ ልዩ ችሎታዎች አሏቸው። ይህ ከእጅና ከእግር በተጨማሪ እንደ መሳሪያ መያዝ ማለት ነው። ተፈጥሮ እጅግ አስደናቂና የተለያዩ ፍጥረታት ባለቤት ናት። ከዚህም መካከል እንደ ካንጋሮ ለየት ያለ የአካል ቅርጽና የአኗኗር ዘይቤ ያለው እንስሳ ማግኘት አስቸጋሪ ነው። ካንጋሮዎች በዋነኝነት በአውስትራሊያና በአካባቢዋ ባሉ ደሴቶች የሚገኙ ሲሆን የሀገሪቱ ብሔራዊ ምልክትም ናቸው። እነዚህ እንስሳት ማርሱፒያል በሚባሉት አጥቢ እንስሳት ወገን የሚመደቡ ሲሆን ይህ ማለት ልጆቻቸውን በከረጢት ውስጥ ያሳድጋሉ ማለት ነው። የካንጋሮ ዋነኛው መለያ ዝላዩ ነው። ካንጋሮዎች እንደ ሌሎች እንስሳት በአራት እግራቸው ከመጓዝ ይልቅ በሁለት ጠንካራ የኋላ እግሮቻቸው መጓዝን ይመርጣሉ። አንድ ትልቅ ቀይ ካንጋሮ በሰዓት እስከ 70 ኪሎ ሜትር ፍጥነት ሊጓዝ ይችላል። ካንጋሮዎች ረጅምና ጡንቻማ ጅራት አላቸው። ይህ ጅራት ሲዘሉ ሚዛናቸውን እንዲጠብቁ፣ ሲቆሙ ደግሞ እንደ ሶስተኛ እግር በመሆን ሰውነታቸውን ለመደገፍ ያገለግላል። ካንጋሮዎች ወደ ኋላ መራመድ አይችሉም። ይህም ከሌሎች እንስሳት ለየት የሚያደርጋቸው ነገር ነው። ካንጋሮዎች ወደፊት እንጂ ወደ ኋላ መራመድ ባለመቻላቸው ምክንያት ወደ ኋላ ሊራመዱ ሲሉ በቀላሉ ወደ ኋላ ይወድቃሉ። ይህም ባህሪያቸውም አውስትራሊያ ሁሌም ወደፊት የምትጓዝ ሀገር መሆኗን ለመግለጽ በብሔራዊ አርማዋ ላይ እንድትጠቀመው አድርጓታል። የካንጋሮ ቤተሰብ ሕይወት በጣም አስደናቂ ነው። አንዲት ሴት ካንጋሮ የምትወልደው ግልገል ጆይ ይባላል። በጣም ትንሽና ገና ያልበሰለ ነው። መጠኑም ቢበዛ 2 ሳንቲሜትር ብቻ ነው። ይህ ትንሽ ግልገል እንደተወለደ በእናቱ ሆድ ላይ ባለው ፀጉር እየተሳበ ወደ ከረጢቱ ይገባል። ከዚያም ውስጥ ለ6 ወራት ያህል ሳይወጣ የእናቱን ወተት እየጠባ ይጠነክራል። ከረጢቱ ለግልገሉ ደህንነቱ የተጠበቀ ቤት፣ መመገቢያና መከላከያ ሆኖ ያገለግለዋል። ካንጋሮዎች እጽዋት በል ሲሆኑ በብዛት ሳር፣ ቅጠላቅጠልና የተለያዩ ቁጥቋጦዎችን ይመገባሉ። ልክ እንደ ላም ምግባቸውን አኝከው ከዋጡ በኋላ መልሰው በማውጣት በደንብ ያደቁታል። በማህበራዊ ሕይወታቸውም ሞብ በሚባል ስብሰባ ውስጥ ይኖራሉ። በአንድ መንጋ ውስጥ ከ10 እስከ 100 የሚሆኑ ካንጋሮዎች ሊኖሩ ይችላሉ። በመንጋ መኖራቸው ከጠላት
ራሳቸውን ለመከላከል ያገለግላቸዋል። አደጋ ሲያዩ በጠንካራ የኋላ እግሮቻቸው መሬቱን በመምታት ለሌሎች ማስጠንቀቂያ ድምጽ ይሰጣሉ። ካንጋሮዎች በተፈጥሮ ሚዛን ውስጥ ራሳቸውን የሆኑ ትልቅ ድርሻ ያላቸው ናቸው። በውጊያ ወቅት ቀይ ካንጋሮ ከጅራቱ ላይ ወደ ኋላ ይደገፋል። ከዚያም በሁለት የኋላ እግሮቹ በአንድ ጊዜ በእርግጫ ይማታል። በአንዴ በሁለት ጡጫ እንደመማታት አድርገው ያስቡት። ይህ አዳኝ እንስሳት ሊጎዳ የሚችል ጠንካራ ጥቃት የሚያደርስ እንስሳ ነው። ቀይ ካንጋሮዎች ከ99 እስከ 160 ሴንቲሜትር ርዝመት ወይም ቁመት ያላቸው፣ ከ0.9 እስከ 1.1 ሜትር የጭራቸው ወይም የጅራታቸው ርዝመት እንዲሁም 91 ኪሎ ግራም የሚሆን ክብደት ያላቸው ናቸው። ቀይ ካንጋሮዎች ከአንድ ቦታ ወደ ሌላ ቦታ በመዝለል በጣም በፍጥነት መንቀሳቀስ ይችላሉ። እያንዳንዳቸው ቀይ ካንጋሮዎች በሰዓት እስከ 56 ኪሎ ሜትር ወይም 35 ማይልስ መዝለል ይችላሉ። በድርቅ ወቅት ረጅም ርቀት ተጉዘው ውሃና ምግብ የማግኘት ችሎታቸው፣ ግልገሎቻቸውን በከረጢት የመንከባከብ ጥበባቸውና አስደናቂ ዝላያቸው ከሌሎች እንስሳት ለየት የሚያደርጋቸው ይሆናል። በአውስትራሊያ ሜዳዎች ላይ በነፃነት የሚዘሉ ወዲህና ወዲያ የሚሉ በቡድን የሚንቀሳቀሱ ካንጋሮዎችን ማየት የተለመደ ነው። የዛሬ ቪዲዮአችን ካንጋሮን የተመለከተ ድንቅ ጥንቅር ነው። ስለ ካንጋሮ ጥቂት እውቀት እንዳገኛችሁበት ባለሙሉ ተስፋ ነኝ። በሌላ ጥንቅር እንገናኛለን። ሰላም፣ ፍቅር፣ ጤና ከሁላችሁ ጋር ይሁን። ይህን ቤት ሰብስክራይብ ማድረግ፣ ቪዲዮአችንን ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቻው ባይ።